ግን በዛ ማንነት ውስጥ ስታልፍ አሁን ካለፈ በኋላ አስተሳሰው የሚቆጭህ ነገር አለ? አዎ በጣም ያልሽው እውቅና ሁሉን ነገር ይቀማል። እንደ ተራሳው መኖር ይናፍቃል። ታቹና ስታየው ላይኛውን ትፈልገዋለህ። ቦታው ላይ ስትደርስ ግን ያጣኸውን አታውቀውም። እና እውቅና ምርጫ ቢሆን አልፈልገውም። ይቀማኝ ብዙ ነው። ያ ማለት አዝኛለሁ ማለት አይደለም። ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጸሐፊ ብቻ ሆኜ ብኖር ደስ ይለኝ ነበር። ይሄ ከመታየት ከመተዋወቅ ጋር ያለው ነገር ብዙ ፈተና ህይወት ላይ ያመጣብሃል። አጀንዳ ትሆናለህ። እንደ ሳይዝህ አትራመድም። እንደ አእምሮህ አታስብም። እንደ ባህልህ እንደ እምነትህ አትኖርም። ግፊቱ አለ። ለዛ ደግሞ ከፊት መቶ ያሳየን ያስተማረን አንድ ሰው የለም። እንዳይጠራሳችን ላይ ነው የሞከርነው። ስለዚህ ምርጫ ቢሆንና ባይኖር የምንሰጥባቸው ነገሮች አሉ። አንዱን ካነሳ ነው ዝና ከባድ ፊልም እየሰራን ስለምናሳየው ካራክተር የኛ ካራክተር ከዛ ውጪ ሲሆን ከባድ። ሁለተኛ መሆን እየፈለግን ደግሞ በማስመሰል እንድንኖር የምንገደደው ነገር ዝናው ራሱ የሚያመጣው ነገር በእግር መሄድ ኖሮብህ ተገደህ በኮንትራት አልሄድክም እንዴ? በጣም አይሄዳለህ። በጣም እውነት ነው። ከዛ በኋላ ቤት ስደርስ ያለው ጸጸት ያው በቆሎ ገዛበት